ደግሞ ከቤት ወጣ ካ አቤል ነገረኝ በደንብ አድርጎ። ምን ብሎ? ከቤት ወጥቷል አብርሃም ልብሱን ይዞ አለኝ። ከዛ በቃ ብዙ ነገር የት ገባለሽ? የት ገባለሽ? የትም አልገባክም። የሆነ ሆቴል ለማረፍ ምናምን ነው ሀሳብክ፣ ቤት እስከ መከራየት ድረስ ሀሳብክ እንደዛ ነበራ። እዛ እኔ ደግሞ ከቤት ወጥቷል የሚል ሀሳብ ስሰማ ስማኝማ ቤት እኮ ብዙ ምግብ አልሰራም ነበረ። ከዛ በኋላ አንተ ትመጣለህ ሲባል ነው እንደዚህ ምግብ የሰራሁት። ምግብ ሰርተሽ ነው? አዎ የሆነ የቤት ድባብ የለብኝም ስታይል አለብሽ። ቆይ አይደለም ምሳ ነው ወይንስ መክሰስ ነው? አሁን እኮ በቃ እየመሸ ነው። ከፈለክ እንደ ምሳ ብላ ትችላለህ፣ ከፈለክ እንደ መክሰስ። ምሳ ከበላክ መክሰስ፣ ምሳ ካልበላህ ደግሞ ምሳ። አስጨነቀክ እሱ ብቻ። ቤቴ ስለመጣ በጣም ደስ ብሎኛል። እሺ አንቺ ራስሽ ደህና ነሽ? ግን እንዴት በጣም ምላሰኛ ነሽ። አይደለም ጌታም ቤቴ መጀመሪያ ጊዜ ስለመጣ ደስ ብሎኛልና ያየው ነገር እሺ ልረጋጋ